ነገ ታህሳስ 8 ቆይ እንዳታሳልፈው። ይህንን ቪዲዮ አንድ ቀን ቀድሜ የሰራሁበት ምክንያት ስምህን በገሃድ በአካል አይደለም ተኝቶ በህልሙ የጠራውንም እምርልሃለሁ፣ ሴቱን የ80 ቀን ወንዱን የ40 ቀን የንጽህና ጸጋን እሰጥልሃለሁ የተባሉት የእኒህ ቃል ኪዳናቸው እጹብ ድንቅ የሆነ ቅዱስ አባታችን የልደት በዓላቸው ስለሆነ ሰው ይህንን ቪዲዮ ቀድሞ አይቶ ለበዓላቸው እንዲዘጋጅ ብዬ ነው። ሁላችሁም የክርስትና ግዴታችሁን ተወጡ። አደራ በደንብ አድርጋችሁ ይህንን ቪዲዮ ኮፒ ሊንክ አድርጉት። የማትችሉ ደግሞ ቢያንስ በዕለተ ቀናቸው ልክ 8 ጊዜ ኮፒ ሊንክ እንድታደርጉልኝ እጠይቃለሁ። ነገ ታህሳስ 8 አቤት 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 እንኳን አደረሳችሁ። በእውነት ስምህን በገሃድ በአካል አይደለም በህልሙ ተኝቶ የጠራውን እምርልሃለሁ የተባሉት ቅዱስ አባት የገድልህ የተአምርህ መጽሐፍ ሲነበብ የሰማውን ሰው በሙሉ እምርልሃለሁ። የገድልህ የተአምርህ መጽሐፍ ሲነበብ መስማት ያልቻለ የገድልህን መጽሐፍ ገበታውን አግኝቶ መሳለም መዳሰስ ያልቻለ ሰው ቤተ ክርስቲያንህን አጥቶ በቤተ ክርስቲያንህ ተገኝቶ በዓልህን ማክበርና በአንተ ስም መማጸን ያልቻለ ሰው በቤቱ ሆኖ የአንተን ስም ከእኔ ስም ጋር አንድ አድርጎ አዋህዶ አምላከ ኪሮስ ኢየሱስ ክርስቶስ ሆይ፣ አምላከ ኪሮስ ኢየሱስ ክርስቶስ ሆይ፣ አምላከ ኪሮስ ኢየሱስ ክርስቶስ ሆይ እባክህን ይቅር በለኝ ብሎ 3 ጊዜ እየሰገደ ቢማጸነኝና አባታችን ሆይ ቢል እምርልሃለሁ፣ ፍጹም የሆነ ሰላምንም እሰጥልሃለሁ የተባሉ ቅዱስ አባት ልጆቹን በአንተ ስም የጠራ እምርልሃለሁ። ልጅ መውለድ ያልቻለ ሰው የገድልህን መጽሐፍ በጀርባው አዝሎ ቢማጸነኝ ልጅን እሰጥልሃለሁ። መታሰቢያን ያደረገውን ሰው በሙሉ እምርልሃለሁ። መታሰቢያን ያደረገውን አይደለም መታሰቢያን ለማድረግ ያሰበውን ሰው በሙሉ እምርልሃለሁ የተባሉ ቅዱስ አባት ልጆቻቸውን በአንተ ስም የጠሩትና የሰየሙትን በሙሉ እምርልሃለሁ። ልጅ የሌላቸው ሰዎች፣ ልጅ የሌላቸው ባለትዳሮች አምላከ ኪሮስ ኢየሱስ ክርስቶስ ሆይ እባክህን በአባታችን በአቡነ ኪሮስ ተማጽነናል ልጅን ስጠን ብለው በስም ቢማጸኑ ገድልህን በጀርባቸው ቢያዝሉ ልጅን እሰጥልሃለሁ። በዓልህን ያከበረ መታሰቢያህን ያደረገ ዝክርን የዘከረ ሰው በሙሉ በፍጹም እምነት ይሆንልኛል ይደረግልኛል ብሎ በቃል ኪዳን ከተማመነና ከተማጸነ የ40 ቀንና የ80 ቀን የሕፃን ንጽህና ጸጋን እሰጥልሃለሁ የተባሉ ቅዱስ አባት መንፈሳዊ አባታቸው አባ በብሉዳ በአንበሳ አፍ ተበልተው ተሰብረው ቢሞቱባቸው ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የመምህሬን በአንበሳ አፍ ተበልቶ ተገሎ ተሰብሮ መሞት ምክንያቱን ካልነገርከኝ እዚህሽ ምድር ላይ ላልነሳ በሕያው ስምህ ምያለሁ ብለው ለ40 ዓመት በሆዳቸው መሬት ላይ ተኝተው ጸሎት ያደረጉና የተጋደሉ ድንቅ አባት ምን ይሄ ብቻ